ሰላም ለእናንተ ይሁን የጎልፍቨርስ ቤተሰቦች። ጎልፍቨርስ ቫይብስ የዓለም ዋንጫን ትንታኔ በየቀኑ ወደ እናንተ ማድረሱን ቀጥሏል። የ26ቱ የዓለም ዋንጫ በታሪክ ታይቶ የማይታወቅ ድምቀት ነው። በአዲሱ ታሪካዊ ሪከርዶችና በአስገራሚ ክስተቶች አሁንም ዓለምን እያስደነቀ ቀጥሏል። ትናንትና ሰኔ 22 በተደረጉት ጨዋታዎች የምንጊዜ ምድር ላይ ምርጦች ሪከርድ ሲሰባብሩ ነበር ያመሹት። ታላላቅ ሀገራት ቀድመው ወደ 32ቱ ጥሎ ማለፍ ጨዋታዎች ወይንም ራውንድ 32 ሲያልፉ አይተናል። ዛሬ ደግሞ ሰኔ 23 የሚደረጉ እጅግ አጓጊ ጨዋታዎች አሉ። አሁንም ትኩስ መረጃዎችና ታክቲካዊ ትንታኔዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ጎልፍቨርስ ቫይብስን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በዓለም ዙሪያ ያላችሁ እግር ኳስ አፍቃሪያን ቤተሰብ እንሁን እንላለን። ትላንትና ከተደረጉ ጨዋታዎች መካከል ትላንትና ማታ አርጀንቲና ኦስትሪያን በታሪካዊ የሊዮኔል ሜሲ ግቦች ምሽቱን 2-0 በማሸነፍ ድል ተቀዳጅታለች። ግብ አግቢው ሊዮኔል ሜሲ በ38ኛ ደቂቃ ላይ በ38ኛው እድሜው የመጨረሻው ጎል የተባለችውን የመጨረሻው ጨዋታው ላይ በ38ኛ እድሜው በ38ኛ ደቂቃ ላይ አስቆጥሯል። ሜሲ የመጀመሪያውን ግብ አስቆጠረ። ከዛም በኋላ ሊዮኔል ሜሲ ድጋሚ በ90 ጭማሪ ላይ በሽርፍራፊ ደቂቃዎች ላይም ሁለተኛውን ግብ ለአርጀንቲና ማስቆጠር ችሏል። ትልቁ ሜሲ በዚህ ጨዋታ ባስቆጠራቸው ሁለት ግቦች በዓለም ዋንጫ ታሪክ 18ኛ ግቡን በማስቆጠር የወንዶች የምንጊዜም ከፍተኛ የዓለም ዋንጫ ግብ አስቆጣሪ ወይንም ግብ አግቢ መሆን አዲስ ታሪክ ጽፏል። የሜሲ ድረ ጨዋታ አስተያየት ምንድን ያለው? ሜሲ ከድሉ በኋላ በድሉ በጣም ደስተኛ ነኝ። ይህ የዓለም ዋንጫ ነው። በጣም ተቀራራቢና ጠንካራ ጨዋታ ነበረ። 6 ነጥብ በመሰብሰባችንና ቀድመን ማለፋችንን ማረጋገጣችን ደስተኛ ያደርገናል ብሏል። የምድብ ሁኔታውን ስንመለከት አርጀንቲና ፍጹም ብልጫ በመውሰድ ምድብ ጄን በመሪነት አጠናቃ ወደ 32ቱ የጥሎ ማለፍ ጨዋታ አልፋለች። ትላንትና ምሽት ከተካሄዱት ደግሞ ሌላኛው ተጠባቂ ጨዋታ የነበረው ፈረንሳይ ከኢራቅ ጋር ነበረ። ኢራቅና ፈረንሳይ በተጫወቱት ጨዋታ ፈረንሳይ ኢራቅን 3-0 በሆነ ውጤት ማሸነፍ ችላለች። በምባፔ 100ኛ ጨዋታ ደምቋል። ጨዋታው ኪሊያን ምባፔም በ14ኛ እና በ54ኛ ደቂቃ ላይ ለፈረንሳይ ጎል ሲያስቆጥር ሌላኛው የዘንድሮ ባላንዶር አሸናፊው ኮከቡ ተጫዋች ዴምቤሌ በጨዋታው 66ኛ ደቂቃ ላይ ሶስተኛውን የፈረንሳይ ጎል ማስቆጠር ችሏል። ጨዋታው ላይ ትልቅ ክስተት የነበረው ጨዋታው በፊላዴልፊያ ነበር የተካሄደው። በዚህ በዝናብና በዳመናው ማዕበል ምክንያት ለ2 ሰዓታት ያህል ጨዋታው ተቋርጦ የነበረ ቢሆንም ፈረንሳዮች ትኩረታቸውን አላጡም ነበረ። ምባፔ በ100ኛ ብሔራዊ ጨዋታው ላይ 2 ግቦችን አስቆጥሮ በአጠቃላይ ዓለም ዋንጫ ግቦችን 16 በመድረስ የምንጊዜም ሁለተኛ ደረጃን ተጋርቷል። ሜሲ ደግሞ በ18 ጨዋታዎች የምንጊዜም ኮከብ ግብ አግቢነቱን የዓለምን ተረክቧል። ምባፔ 27 ዓመቱ ነው። ምባፔ በ27 ዓመቱ ይህንን 16 ጎል ከተቀዳጀ ቀጣይ ቢያንስ በትንሹ 2 ዓለም ዋንጫዎችን ሊሳተፍ ይችላል። 2 ዓለም ዋንጫዎችን በሚሳተፍበት ሰዓት ከሜሲ ጋር ያለው የግብ አግቢነት ቁጥሩ ያን ያህል የተራራቀ ስላልሆነ ራሱን ከጠበቀ ወደፊት የሜሲንም ሪከርድ ሜሲ አሁን 5 ጨዋታ ቢያደርግ ነው ከዚህ በኋላ ቀጣይ ዓለም ዋንጫ ላይ ሜሲ መኖሩን እርግጠኛ አይደለንም። ስለዚህ ምባፔ ከቆየና በዓለም ዋንጫው ቀጣይ ዓለም ዋንጫዎች ለሱ እንዳገም የምናየው ከሆነ በረጅም ጊዜ የዓለም ዋንጫን ኮከብ ግብ አግቢነት ቦታ እንደሚረከብ ተስፋ እናደርጋለን። የፈረንሳይ አሰልጣኝ ዴሻምፕ በቡድናቸው የመጀመሪያ አጋማሽ አጫወት ሙሉ በሙሉ ደስተኛ እንዳልነበሩ ገልጸው ተጋጣሚውን አለመናቅና በትኩረት መጫወት እንደሚያስፈልግ አሳስበው ነበረ። ፈረንሳይ ወደ ቀጣዩ ደረጃ ማለፏን አረጋግጣለች። 32ቱ ጥሎ ማለፍ
ቡድኖች ውስጥም ተካታለች። ሌላኛው ትላንትና ሌሊት በኢትዮጵያ ሰዓት አቆጣጠር ሌሊት 9 ሰዓት ላይ የተካሄደው ኖርዌይ እና ሴኔጋል የተጫወቱበት ነው። ኖርዌይ በሃላንድ ትታወቃለች። ሴኔጋል ደግሞ በሳዲዮ ማኔ የሚታወቅ ብሔራዊ ቡድን ነው። የኖርዌዮችን ግቦች ካስቆጠሩ ተጫዋቾች መካከል ኖርዌይ በማርከስ ፔደርሰን 43ኛ ደቂቃ ላይ ጎል አገኘች። ከዛም በኋላ ሄርሊንግ ሃላንድ 48ኛ እና 58ኛ ደቂቃ በ10 ደቂቃ ልዩነት በሴኔጋል ላይ ጎል አስቆጠሩ። እስማኤል ሳር በሴኔጋል በኩል በ53ኛ እና በ90 ፕላስ ላይ ሁለት ግቦችን በኖርዌይ ላይ በማስቆጠር ሁለት ጎሎችን እንድታገኝ ረድቷታል ማለት ነው። እስማኤል ሳር የኖርዌይና የሴኔጋልን ጨዋታ ድባብ ስንመለከት 5 ግቦች የተቆጠሩበት እጅግ አስደሳችና ፈጣን ጨዋታ ነበረ። ሴኔጋል እስከ መጨረሻው ደቂቃ ብትዋጋም በኤርሊንግ ሃላንድ ድንቅ ብቃት ደረጃ ኖርዌይ ጨዋታውን አሸንፋ ከፈረንሳይ ጋር እጅ ለእጅ ተያይዞ ወደ 32 ቡድኖች ተቀላቅሏል ማለት ነው። ሴኔጋል በአሳዛኝ ሁኔታ ከአፍሪካ ከወከሉ ቡድኖች መካከል በዚህ ቡድን ውስጥ ወድቃለች ማለት ነው። ጆርዳንና አልጄሪያ ተጫውተው ነበረ። ሰሜን አፍሪካውያን ትንሳኤ ነበር ትላንትና ማታ። አልጄሪያ ጆርዳንን 2-1 አሸንፋለች። ግብም ያስቆጠሩ ተጫዋቾች በጆርዳን በኩል ኒዛር አልራሺዳን በ36ኛ ደቂቃ ላይ ጎል ሲያስቆጥር፣ አልጄሪያ ደግሞ በናዲር ቤንቡአሊ 69ኛ ደቂቃ ላይ ጎል አስቆጥራለች። አሚን ጉዌሪ ደግሞ በ82ኛ ደቂቃ ላይ አስቆጥረዋል። የምድቡን ሁኔታ ስንመለከት ጆርዳን መሪነቱን ብትይዝም አልጄሪያ በሁለተኛው አጋማሽ አስደናቂ የአእምሮ ጥንካሬ በማሳየት ጨዋታዋን ገልብጠዋለች ማለት ነው። አልጄሪያ ከ2014 በኋላ የመጀመሪያው የዓለም ዋንጫ ዕድል ስታስመዘግብ፣ ጆርዳን ግን በይፋ ከውድድሩ ውጪ ሆናለች። ዛሬ ደግሞ በምድብ ኬና ኤል ወሳኝ የሁለተኛ ቀን ጨዋታዎች ይደረጋሉ። የክርስቲያኖ ሮናልዶ ፖርቹጋል ከኡዝቤኪስታን ጋር ጨዋታ የምታደርግ ነው የሚሆነው። ፖርቹጋል በስብስብ ጥልቀቷ ጨዋታውን እንደምትቆጣጠር ቢጠበቅም ኡዝቤኪስታን ጥንካሬዋን የምታሳይበት ጨዋታ ይሆናል ተብሎ ይጠበቃል። እንግሊዝ ከጋና ጋር የአውሮፓዋ ሀያል ሀገርና የአፍሪካዋ ጥቁር ኮከቦች የሚያደርጉት በአካላዊ ብቃትና በፍጥነት የተሞላ እጅግ ተጠባቂ ፍልሚያ ነው የሚሆነው። እንግሊዝና ጋና የሚያደርጉት ጨዋታ እሱም ዛሬ ነው የሚካሄደው። ፓናማ ከክሮኤሺያ እንዲሁም ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከኮሎምቢያ ጋር ሌላ ተጠባቂ ጨዋታ አለ። እነዚህ ጨዋታዎች በቀጣይ ማን ያልፋል የሚለውን የሚያሳዩ ወሳኝ ፍልሚያዎች ናቸው የሚሆኑት። የዘንድሮ የ48ቱ ሀገራት የዓለም ዋንጫ ትናንሽ ሀገራት ትላልቆቹን የሚፈትኑበት ቢሆንም እንደ ሜሲና ምባፔ ሃላንድ ያሉ የክፍለ ዘመኑ ኮከቦች ግን አሁንም ማቆሚያ እንደሌላቸው እያሳዩን ይገኛሉ። እናንተስ ትላንትና ካያችኋቸው ጨዋታዎች የበለጠ ያስደሰታችሁ የየትኛው ጨዋታ ነው? ሜሲ የዓለም ዋንጫውን በድጋሚ ያነሳል ወይ ብላችሁ ታስባላችሁ? ሀሳባችሁን አሁኑኑ ኮሜንት ላይ አጋሩን። ቪዲዮ ላይክ ማድረጋችሁን እንዳትረሱ። በቀጣዩ የዓለም ዋንጫ ትኩስ መረጃዎችና ታክቲካዊ ትንታኔዎች በፍጥነት ለማግኘት ቻናላችንን ጎልስቨርስን ሰብስክራይብ ያድርጉ። ነገ በሌላ ትኩስ መረጃ እስክንገናኝ ድረስ ቻው ቻው።